ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁልኝ? ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ 10,000 አስገቡኝ ማለት ነው። እንግዲህ ጽናት ድራማ ክፍል 28 የዛሬው በጣም ያሳቀኝ ነገር በጣም የሚገርመው ነገር የኪራ ቅናት ማለት ነውና በጣም ነው በቃ ከጀመርኩ ሰዓት ጀምሬ ስስቅ ነበር እየነበረው ማለት ነው። በጣም ነው እየገረመኝ። እንግዲህ ጽናት ያው አብሮ አደጓ ጋር ለመሄድ ትነሳለች። ኪራም እሷን ለማስቀራት ብሎ በጣም ብዙ ስበብ ፈለገ። ምክንያቱም ወደ ሌላ እንዳትሄድበት ሌላ ወንድ እንዳታገኝ ስለሚፈልግ ማለት ነውና አንድ ጊዜ ሆዴን አንዴ እግሬን አንዴ ራሴን እያለ እንደምንም እንደማንም ብሎ እሷንም አስቀራት። እንዴ ኪራዬ ምን ሆነህ ነው ዛሬ ስራ አትሄድም እንዴ አለችው። አንቺ የት ልትሄጂ ሆነሽ ነው? እየለባበሽው ደግሞ አምሮብሻል ሲላት፣ አይ እኔ እኮ ቁርስ እንብላ ብሎኝ ልወጣ ነው ስትለው፣ እንዴ ለምን እዚህ ቤት ቁርስ አይበላም እንዴ? ግዴታ ነው ቁርሱ በማለት ጠይቃት። አይ ቁርሳችንንማ ተነሳ እንብላ የኔ ውድ ባል በማለት እሷም ነገረችው። አይ እሺ እንበላለን አላት። እሺ ብላ ወደ ኪችን በሄደችበት ሰዓት እሱ ሀመመኝ ብሎ ማለት ጀመረ። አንድ ጊዜ ሆዴን ነው ይላታል። ምንህ ነው ኪራዬ እያለች ስታደባብሰው ሆዴን ነው አላት። እሺ በቃ ተረጋጋ፣ አይዞህ አለሁልህ እኔ ከጎንህ ነኝ በማለት እሷም ቁጭ አለች። እሱም ቁጭ ብሎ ለአጎቶ ተደወለ። ለአባባ እውቀቱ አጎቴ ኪራን ሆዴን አሞኛል እያለ ነውና መድኃኒት ይዘውለት ነው በማለት ስልክ ስትደውል፣ ወይኔ ኪራ ምንድነው አሁን የሚሻለኝ? ምን ማለት ነው የነበረብኝ? በቃ አለቀልኝ፣ ወይኔ ጉዴ በማለት እሱም ተናገረ። እንዴ ኪራ ምን ሆነህ ነው አለችው። አይ እኔ እኮ አሁን እኮ ደህና ነኝ፣ ደህና ነኝ፣ አሁን በጣም ተሽሎኛል ይው በማለት ተናገረ። በቃ እሺ አሁን ሆድ ቁርጠቱን ለቀቀኝ አላት። እግሬን ወደ ታች እግሬን አመመኝ በማለት መልሶ ተናገረ። ይሄ ሁሉ ስበብ የምታበዛው ኪራዬ አሞሃል፣ ግን መድኃኒት ላለመውሰድ ፈልገህ ነው አይደል በማለት እሷም ተናገረችው። አይ አሁን እኮ በጣም ተሽሎኛል፣ በቃ አንቺም ልትሄጂ አይደለ እኔ ቶሎ እስከ በር ድረስ ልሸኝሽ በማለት እሱም አብሮ ተከትሏት ወደ ታች ወረደ። ወደ ታች በሚወርድበት ሰዓት እሷም የግቢ በር ከፍታ ስትወጣ ኪራ ደግሞ ተከታትሏት አብሮ ወደ ታች ደረጃውን ወረደ። ደረጃውን እኮ በሰላም ወርዷል። የሚገርም ነገር ነው። እኔ ከምሬ ነው የምላችሁ። ለካ እንደዚህ ቅናት እንደዚህ ያደርጋል ማለት ነው። ከዚያም እሱ ወደቀና ጩኸቱን አቀለጠ። ወይኔ እግሬ ተሰበረ ወይኔ በማለት ጩኸቱን ሲያቀልጠው እሷም መጣችና ወይኔ ኪራዬ የኔ ውድ ባል ምን ሆነህብኝ ነው በማለት ተናገረች። በቃ እግሬን ነው ተሰበርኩ ወደኩ በማለት ለመነሳት ራሱ አቅማጣ። ወይኔ ጉዴ የኔ ውድ ባል ምን አባቴ ይሻለኛል? ምንድነው ማደርግልህ በማለት እሷም ለስለስ ባለ ድምጽ ተናገረች። እሱም ውኡታውን አቀለጠው። እንደምንም እንደማንም ብላ አንስታ ወደ ቤት አስገባችው። ወደ ቤት ካስገባችው በኋላ እንግዲህ ወደ ሶፋ ላይ አስተኛችው። ሶፋ ላይ ገደም ካለ በቃ እኔ ሊናን ጠርቻታለሁ፣ ደውዬላታለሁ በማለት እንዴ ለምንድነው አሁን ሊናን የደውልሽላት? እንዴ አታውቅም እንዴ ሊና እኮ የለየላት ወጌሻ ናት አለችው። አይ እኔ እኮ አሁን ደህና ነኝ ይኸው ደህና ነኝ በማለት አሁን እግሩን እያንቀሳቀሰ ተናገረ። እሷም እንዴ ኪራ አሁን መታለች፣ እዚህ ናቸው ናቲና እሷ፣ በራፉን ልክፈትላቸው። ደህና ነኝ፣ ቆይ ለምን መጡ? ለምን ነገርሻቸው አላት። ወይኔ ኪራ ተበላው። አሁን ቆይ ምን ያመመኝ ለማለት ነው? እኔ እንደሆንኩ አልታመምኩ፣ ያንቺ ፍቅር እኮ ነው እንደዚህ ያደረገኝ በማለት እሱም ተናገረ። እሱም ይሄንን ከተናገረ በኋላ ምን አልከኝ ኪራ ትለዋለች። አይ ወደዚህ ነው
ህመሜ እዚህ ግሬን እያመመኝ ለዛ እኮ ነው አላት። እንግዲህ ሊናም መጣች። ሊናም እግር ማሸት ጀመረች። በጣም ሊና ቀስ እያደረግሽ እንዴ ጽዬ ተረጋጊ እንጂ ምንም ወለምታም የለው ምንም ነገር የለውም አንቺ አትጨናቂ በማለት ተናገረች። እንግዲህ ሀናም ወደ ቤት መታ ኪራን በምታይበት ሰዓት ደነገጠች። እንዴ ኪራ አለቃ ምን ሆነህ ነው በማለት ጠየቀችው። አይ ደህና ነኝ ትንሽ እግሬ ተሰብሬ ነው አላት። እና መተሽ ውሰጂ ያልኩሽን ወረቀቶች ፋይሎች ይዘሽ ሂጂ በማለት እሷን ጠየቃት። እንዴ ኪራ ቆይ እንዴት ነው ምንድን ነው ሙቅ ምናምን ነገር ተዘጋጅቷል እሳ እንዴ ደግሞ እኮ አምሮብሃል ወፍረሃል እናቴ አንተ ምን አለበት በማለት አሾፈችበት። እሱም አንቺ ዝም በይ እኔ እኮ ደህና ነኝ አላመመኝም አልተሳበርኩም በቃ እቤት መዋል ፈልጌ ነው በማለት በሹክሹክታ ተናገራ። እሷም እንዴ ነው እንዴ እንደዛ ነው በማለት እሷም እሺ ብላ ተነስታ ወደ ፋይሎቿን ይዛ መሄድ ጀመረች። እንግዲህ ኪራ እየሸረሸረ እሷንም ጽናትንም አስደንግጧት ኧረ ኪራዬ ሸረሪቱ ስትለው እሱም ብድርግ ሲል እንዲህ አይነት ውሸት ለምን አይቀርብህም አልታመምኩም አይደለም ኪራ እኔ የሆነ ነገር በሆነብኝስ በድንጋጤ በማለት ጽናት አዘነችበት። የኔ ውድ ሚስት እኮ የትን ቦታ እንድትሄጂ ስለማልፈልግ ነው ለሌላ ነገር አይደለም በጣም ይቅርታ ጽናትዬ በጣም ይቅርታ። እንዴ ኪራ አንተ እኔ ጋር መዋል ከፈለግ በእንደዚህ አይነት መልኩ ነው እንዴ የምታስለኝ ወደ ቤት በማለት ተነገረችው። እንዴ እኔ እና እሱ እኮ አብሮ አደግ እንጂ ምንም አይደለም ስትለው በቃ እኔ እቀናለሁ በቃ ወደዛ እንድትሄጂብኝ አልፈልግም ማለት። እንግዲህ እዚህ ጋር መርማሪና የአቶ በላይ ላይ መንገድ ላይ ተገናኙ። መንገድ ላይ በሚገናኙበት ሰዓት እንዴ ምን ሆነሽ ነው እኔ ስታይ ትደነበር ያለሽ ሲላ አዎ አንተን ሳይ ሆነ ሌሎችን ሰዎች ሳይ እደናበራለሁ አንተ ራሱ በጣም የምታስፈራ ሰው ነው በማለት ተነገረችው። የኔ እናት እኔ መርማሪ ነኝ ወንጀለኞችን መያዝ እንጂ እንደዚህ መንገድ ላይ ያለውን ሰው ዝም ብዬ እጅ ከፍንጅ የሚይዝ ሰው አይደለሁም ለማንኛውም አትደንግጭ በማለት ሂጂ አላት። እሷም እሺ ብላ መሄድ ጀመረች። እንግዲህ እዚህ ጋር ደግሞ ያገናኙ በጣም የሚገርም ነገር ነው ማለት የሚገርመው ነገር መርማሪ ወደ ቤቲ እየሄደ ነበር። አጋጣሚ ደግሞ ቤቲ መንገድ ላይ ተገናኙ። እንዴ ምን እየሰራሽ ነው እዚህ ስለ ወደዚህ እየሄድኩ ነበር በማለት ተናገረች። እሷም ደንግጣ ዝም ማለች። ባለችበት ተገትራ ቆመች። በቃ ሄኖክ በዛን ሰዓት አንቺ ስትከታተዩ ነበር ለምንድን ነው የምትከታተዩ በማለት የት እንደሚሄድ እያዩ ነበረ። በቃ ሌላ ነገር የለም አለችው። አሁንም ቢሆን እሷ መከታተሉን ሄኖክን አላቆመችም። እቤት ተኝታ ነበረ። ሄኖክ በሚወጣበት ሰዓት እሷን ተከታትላ ወጣች። ተከታትላ በምትወጣበት ሰዓት ያገኘችው ሄኖክ አጋጣሚ እሷንም ተከታተላት ወዴት እንደምትሄድ እሱን ተከታትላ በምትሄድበት ሰዓት እሱ ግን በጀርባ በኩል ተደብቆ እኔ ለምንድን ነው የምትከታተዩ ብሎ አስደነገጣት። እሷም በጣም ደነገጠች። እኔ አንተን እየተከታተልኩ አይደለም ልሄድ ነበር አለችው። እንዴ መንገድሽ ታዲያ እንደዚህ ሆነች ነው እንዴ የምትሄጂው በማለት ተናገራት። እሷም አይ ሄኖክ እኔ ለምን እከታተላለሁ ቤቲ እውነቱን ተናገሪ ሲላት አዎ አንተን እየተከታተልኩ ነበረ እኔ እኮ እወድሃለሁ አፈቅርሃለሁ ለአንተ ልዩ ቦታ አለኝ አለችው። አትዋሺ አንቺ ማንንም ሰው ወደሽም አታውቂም ራስሽን ብቻ ነው የምትወጂው በማለት ተናገራት። ሄኖክ እንደሱ አትበለኝ አለችው። እንዴ ምን ልበልሽ ከኪያ ራስ ደግሞ እንድትወልጂ እነግርሻለሁ በቃ አንቺም የራስሽን ህይወት ኑሪ እኔም የራስን ህይወት እኖራለሁ በማለት ተናገራት። አልችልም ሄኖክ እኔ እኮ አንተን በጣም ነው የምወደው እንዳንተ የምወደው ሰው የለም በማለት ደግሞ ተናገረችው። በፍጹም አንቺ ልትወጂኝ አትችይም ብትወጂኝማ ያንን ነገር ባላደረግሽው በማለት ተናገራት። እሷም በእናትህ እንደሷ አትበለኝ በማለት አለችው። እንግዲህ ጽናት በጣም የዋህና ምስኪን በመሆኗ የአቶ በላይ ልጅ ለማግኘት እሷንም አይዞሽ ለማለት ተፈተፍ ትላለች። የአቶ በላይ ልጅ ግን እሷን እንደምታጠምዳት አታውቅም። እንግዲህ
ጽናትን አይቷታል መንገድ ላይ። ሀና ምን እየሰራህ ነው በማለት መርማሪ ጠየቀችው። እዚህ አሁን አይቻት ነበረ ከሆነች ልጅ ጋር ጽናት ቁማ እያወራች ነበር። ኧረ ጽናት እኮ አሁን ወደ ሱቅ ብላ የሄደችው እኮ የሆነች ልጅ ጋር ስትሰላም ሲባባሉ አይቻለሁ። እንዴ እኔ እኮ እዛ ጋር ምንም የሚታየኝ ነገር የለም በማለት ተናገረች። እኔ ደግሞ እያየሁ ነበረ፣ ወዴት እንደተሰወረ ብቻ አላውቅም። አሁን ለማንኛውም የምትሄድ ከሆነ እንሄድ፣ ኪራ ጋር ሄጄ ፋይል እያመጣሁ ነበረ። ለማንኛውም እኔ መሄድ ስላለብኝ የምትሄድ ከሆነ አብረን እንሄድ በማለት እሱም ተናገረችው። በቃ እሺ አብረን እንሄድ አላት። አብረው መጓዝ ጀመሩ። በጣም የሚገርም ነገር ነው። ብቻ ተመስገን ሀና ፊቷ ፈገግ ብሎ ስላየኋት እኔ በጣም ደስ ብሎኛል። መርማሪውን ግን በነገራችን ላይ እሷን ቢያጥምዳትም ነገር ግን